አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድ የፋጡማ ቻናል ቤተሰቦች ሰላም ሰላም ብያለሁኝ። የኔ ማሮች የኔ ወዶች ቪዲዮ እናንተ ጋር ሲደርስ እኔ ሳላላችሁ እናንተ በፈቃዳችሁ ሰብስክራይብ እና ላይክ ኮሜንት እያደረጋችሁ ለምታበረታቱኝ እህትና ወንድም ከልብ 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 እጅግ አድርጌ አመሰግናለሁ። የኔ ማሮች የኔ ወዶች የኔ ማሮች የመዳም ቅመሞች የት ናችሁ? እኔ ዛሬ እናንተን ነው የምፈልገው። ከፍቶኛል ማለት ነው። ወላይ ከምን በላይ ነው የከፋኝ። እናንተስ ለምን ከፋሽ አትሉኝም? የምር የየለታ ኢትዮጵያ ደውዬ እርምባራ አላልኩም። ሀታ ለራሱ በቃ ብቻ ብዙ እዚህ ጋር ማውራት የማልፈልገው ነገሮች አሉ። ብቻ አልሐምዱሊላህ። የት አሳለፋችሁ ሂድን? ከመዳም ጋር፣ ከባላችሁ ጋር፣ ከቤተሰቦቻችሁ ጋር የት? በኮሜንት እጠብቃለሁ ማለት ነው። እኔ ወላይ ላዚምን ያኔ በቃ ሳስበው ያመናው ኢድ ይሻላል መሰለኝ። ምክንያቱም ያምናው ኢድ ይሻላል ያልኩበት ምክንያት አምናው ቤት ያኔ ወላሂ አልሐምዱሊላህ ሴትዮዬም ልክ እንደ ልጇ ነው የምታየኝ። ከልጇ ነጥላ አታየኝም ወላሂ። ይችኛይቱ ግን የዛችኛይቱ ጭቡ ነው መሰለኝ ስታሰቃየኝ ዋለች፣ ስትጨቃጨቀኝ፣ ስትገለምጠኝ፣ ብቻ ብዙ ነገር ወላሂ በጣም ከፍቶኝ ነው ያልኩት። አረ ኢድ ለራሱ አልመሰለኝም። ግን ደግሞ ግዴታ አምን የተቀበልኩት እንጂ ወላሂ ዘንድሮ ኢድ አይመስልም። አምና እኮ ማሻአላህ ወላሂ ላዚምን ያኔ በቃ አለ አይደለ እሷ እኔ ሴትዮ ቤት ነበረ ሁሉም ሰዎች የመጡት ቤተሰቦቹ በቃ ታውቃላችሁ የመዳም ቅመሞች አንድ ባንድ በቃ እህቶቿም ወንድሞቿም የሱ ቤተሰቦችም የባሏ ቤተሰቦች ሁሉም እኛ ቤት ነበሩ። ማሻአላህ ቤታችን ያኔ ምድር ቤት ነው። በጣም ትልቅ ነው። ትልቅ መጅልስ አላቸው። ከላስ እዛ መጡ። አበሻ 5 ሰራተኛ ተያዘ። ከላስ አልሐምዱሊላህ ወላሂ ያምናውን ኢድን ቁጭ ብዬ ነው ያልኩት። አንድ ስራ አልሰራሁም ያምና ኢድ። ምክንያቱም ከውጭ ሰራተኛ ያዘች። አልሐምዱሊላህ አንድ እነሱ ጋር ተቀምጣ ያኔ ጅባ ሲዛ ምናምን እንደዚህ ሲጨፍሩ የምትቀያየርላቸው አንድ ያዘች። ሌሎቹ ደግሞ 5ታቸው አንዷ እቃ ታጥባለች፣ 4ቱ ደግሞ ሻይ ጋህዋ ምናምን ያፈላሉ። ማሻአላህ ዘንድሮ ግን እኔና ጓደኛዬ ብቻ ነን። ሌላ ሰራተኛ ምናምን ያኔ አላመጡም። እነዚህኞቹ ቢቀየር ያለሁኝ ሲያቀብጠኝ የምር የሷ ጭቡ ነው መሰለኝ። አምና ኢድን ዘና ብዬ ነበር ያሳለፍኩት። አልከፋኝም፣ ስስቅ ነው ያልኩት። ልክ ያኔ በቃላ አይደለ ልክ እነሱ እንደሄዱ እስትራሃ ይዘን ሄደች። ስለዚህ በቃ ምንም ያኔ የሆነ ሀሳብ ቤተሰብ ናፍቆት ምናምን እንደዚህ ያኔ አንድ ጊዜ ዙር ላይ ደውዬ ሰላም አልኳቸው። ከላስ ምንም አልመሰለኝም አምና። ዘንድሮ ግን በጣም ተሰማኝ፣ ከፋይ ብቸኝነት ወላሂ ላዚምን እንዴት ትናንትናው ኢድ ብቸኝነት ተሰምቶኝ አያውቅም። ብቻ አልሐምዱሊላህ ለበጎ ነው ለኸይር ነው። እናንተስ በምን አይነት ሁኔታ አሳለፋችሁ ኢድን? እኔ ምር ብቻ አልሐምዱሊላህ ያልፋል፣ የማያልፍ የለም። ግን ደግሞ እስኪያልፍ ያለፋል። እና ሲቀጥል ደግሞ ሪያዶች ስራ ፈልጉልኝ። ወላይ ከመዳም ጋር አልተስማማሁም ማለት ነው። እስቲ አንድ ጥያቄ ልጠይቃቸው። ከባልቴት ጋር የምትሰሩ ውድ የመዳም ቅመሞች ከእናንተ ምክር ፈልጋለሁ። እኔ ጭራሽ ከአረቧ ጋር የተስማማሁ አይደለም። ስኳር አለባት መዳሜ ማለት ነው። ያኔ በቃ አይደለ ምን ልበላችሁ እቃውም ሲንከ በቃ እቃ ሳጥብ ምናምን እንደዚህ ካልተንካካ አይሆንላትም። ተቀምጣሽ ስልክ እያየሽ ነው እንዴ ነው የምትለው። እቃው ካልተንካካ ሳጥብ
ሳይንካካ ደግሞ ሲቀር ደግሞ ቀስ ብዬ ሳጥብ ደግሞ ያኔ ለምንድን ነው እቃው የማይንካካው ትላለች። ሲንካካ ደግሞ ፋጡማ እቃውን ልትጨርሹ ነው እንዴ? ስንት ብር መሰለሽ የሚገዛው? እና እንዴት አርጋችሁ ነው ተስማምታችሁ እየኖራችሁ ያላችሁት? ከባልቴት ጋር እየሰራችሁ ያላችሁ የመዳም ቅመሞች በኮሜንት ምክር እፈልጋለሁ። በኮሜንት መልስ እጠብቃለሁ። የሁላችሁንም ኮሜንት አነባለሁ። ስለዚህ ከእናንተ ጋር ምክር እፈልጋለሁ። የእናንተ ምክር ያስፈልገኛል። ሲቀጥል ደግሞ ሪያዶች፣ እኔ አሁን መዳምን በጣም ሰልችቻለሁኝ። ሪያዶች ስራ ፈልጉልኝ፣ ስራ አፈላልጉ ማለት ነው። እና የኔ ማሮች፣ የኔ ውዶች፣ ሲቀጥል ሌላ ሀሳብ ምንድን ነው? ሌላ ደግሞ በሌላ ቪዲዮ እመጣለሁ። ሌላ ደግሞ ብዙ እና እናወራዋለን። በሌላ ቪዲዮ እናወራለን ስላችሁ ነው የኔ ማሮች፣ የኔ ውዶች። ሰብስክራይብ፣ ላይክ እያረጋችሁ ለምታበረታቱኝ፣ ኮሜንት እያረጋችሁ ለምታበረታቱኝ እጅግ አድርጌ ከልብ አመሰግናለሁ። ኢንሻአላህ በሰላም የምንገናኝ በሌላ ቪዲዮ ያርገን። እወዳችኋለሁ።